ጠቅላይ ሚኒስትር አብይ አህመድ እስራኤል በኢራን ያደረገችውን በትግራይም የማድረግ አቅም አለኝ ሲሉ መናገራቸው ተሰማም። የህወሓት አመራሮችና ወታደራዊ አዛዦችን በየቤታቸው መግደል እችላለሁ ሲሉ መግለጻቸውም ታውቋል። በክልሉ ርዕሰ መዲና ኢላማ የተደረጉትን ሰዎች በተመለከተም ቅኝት የሚያደርግ ድሮን ባሳለፍነው ሳምንት ሰኞ ወደ መቀለ ተልኮ ለሰዓታት አየር ላይ መቆየቱ የተነገረ ሲሆን እርምጃው ሊወሰድ የነበረው ሰኔ 16 እንደነበር ምንጮች ገልጸዋል። ጠቅላይ ሚኒስትር አብይ ገና ስልጣን ላይ በመጡ ጥቂት ወራት ውስጥ ሐምሌ 21 2010 ዓ.ም 40 የፌደራል ፖሊስ አባላትን በአንድ አንቶኖቭ አሳፍረው የህወሓት ባለስልጣናት ወደሚገኙበት መቀለ ልከው እቅዳቸው እንደከሸፈባቸው በወቅቱ መዘገቡ አይዘነጋም። ይህ በምስሉ ላይ የሚታየው የቢቢሲ ዘገባም እነዛ የፌደራል ፖሊስ ኮማንዶዎች የወቅቱ የትግራይ ልዩ ኃይል ባሉላ አባነጋ አውሮፕላን ጣቢያ በቁጥጥር ስር ውሏቸው ከ15 ቀናት በኋላ ወደ አዲስ አበባ እንዲመለሱ መደረጋቸውን የሚያሳይ ነው። በጦርነቱ ዘመን የህወሓት ባለስልጣናትን ለመግደል በሚል ወደ 40 የሚደርስ የአየር ጥቃት በመቀለ ብቻ ያደረጉት ጠቅላይ ሚኒስትሩ እርሳቸው ከሲቹዌሽነሩ መከታተሏለሁ በሚሉት የግድያ መንገድ የህወሓት ማዕከላዊ ኮሚቴ አባላትንም ሆነ ወታደራዊ አዛዦችን ሳይሆን ህፃናትን በመጫወቻ ቦታቸው ነዋሪዎችንም በቤታቸው በድሮን እንዲገደሉ አድርገዋል የሚለውም ዓለም አቀፍ የመገናኛ ብዙሃን ጭምር የዘገቡት ነው። ከዓመታት በፊት በድሮንና በኮማንዶ ለመግደል የዘመቱባቸው ግን ያልተሳካላቸው ጠቅላይ ሚኒስትሩ አሁን በየቤታቸው እነዚህን አመራሮችን የመግደል እቅድና አቅም አለ ማለታቸውንም ሰምተናል። ጉዳዩን በውይይት እንዲፈቱትና የተፈናቃዮች ጉዳይም እልባት እንዲሰጠው ለጠየቋቸው ዲፕሎማቶችና ለአንዳንድ ጀነራሎቻቸው ተናገሩት የተባለው ጉዳይ የሚያመላክተው ጠቅላይ ሚኒስትሩ እስራኤል በኢራን ያደረገችውን እኔም በትግራይ የማድረግ አቅምና እቅድ አለ ማለታቸውን ነው። በዚህም መሰረት የህወሓት የድርጅት ከፍተኛ አመራሮች እንዲሁም የትግራይ ሰራዊት ጀነራሎችን በመጥቀስ ዋና ኢላማዎቻቸውን እንደሚያደርጉ መግለጻቸውን ያነሱት ምንጮች ስም ዝርዝራቸውንም በማካተት ነው። ጥቃቱ ሊፈጸም የነበረው ባሳለፍነው ሰኔ 16 ነበር የሚሉት እነዚሁ ምንጮች በቂ የፖለቲካ ስራ አልተሰራም በሚል ከመከላከያ አመራሮች በመቅረቡም ቀርተዋል ያሉ ሲሆን በዛን ሁለት ግን ከአመሻሽ 11 ሰዓት ጀምሮ እስከ ጠዋት 3 ሰዓት ድረስ በመቀለ ሰማይ ላይ ሁለት የቅኝት ድሮኖች አምሽተው ማደራቸውን ያክላሉ። በዚህ ሁለት ጥቃት እንዲሰነዝሩ ተልከው የነበሩ ሁለት ድሮኖችም ጄኔራል ፐርፐዝ የተባለ ቦምብ ታጥቀው እንደነበር የሚገልጹት እነዚሁ ምንጮች የተሰጣቸውን ኢላማ አነጣጥሮ መምታት ወይንም ሎክድ አድርገው ማጥቃት የሚችሉ ስለመሆናቸው የሚያሳይ ልምምድ አድርገው እንደተመለሱም አመልክተዋል። ይህንን ለረጅም ሰዓታት በመቀለ ሰማይ ላይ ቆይቶ ነበር የተባለለትን የኢላማ ልምምድና ቅኝት ጠቅላይ ሚኒስትሩ ፊልድ ማርሻሉ አማካሪያቸው አለምሸት ደግፌም ጌታቸው ጉዲናም ይልማ መርዳሳና ሌሎችም የመከላከያ ሰራዊቱ ኃላፊዎች በጋራና በፈረቃ ሲከታተሉት መቆየታቸውን ለወታደራዊ አዛዦቹ ቅርበት ያላቸው ምንጮች ጠቁሟል። ሰኔ 16 የተመረጠበት ምክንያት ምን እንደነበር ያላረጋገጡት እነዚሁ ምንጮች ይሁን እንጂ ጠቅላይ ሚኒስትሩ እስራኤል ኢራን ላይ ጥቃት ከሰነዘረች በኋላ እቅዴን ቴልአቪቭ ሰረቀችኝ እያሉ ሲናገሩ ያዳመጧቸው ሰዎችም ለጣቢያችን አስተያየታቸውን አጋርተዋል።